ሰላም ጤና ይስጥልኝ እንደምናችሁ ደህና ናችሁ ወይ የፌስቡክ ተከታታዮች ዛሬ የቀረብኩት በአማርኛ አንዳንድ ነገር በአማርኛ ለመናገር ነው። ብዙውን ጊዜ በኦሮምኛ ነው የምናገረው። ስሜ ዳንኤል ደፋ ይባላል። የቀድሞ የኦኔግ አባል የነበርኩ ሰው ነኝ። በዛ ትግል ውስጥ ለረጅም ዓመታት የቆየሁ ሰው እንደመሆኔ አንዳንድ ጊዜ አልፎ አልፎ የኢትዮጵያ ጭቁን ብሔር ብሔረሰቦችን ታሪክ እንዴት የኢትዮጵያ ጭቁን እንዴት እንደተያዘ እንዴት እቺ አሁኗ ኢትዮጵያ የምትባለዋ እንዴት እንደተቆረቆረች በምን ምክንያት ዛሬ ኢትዮጵያውያን ተብለን በግድ ራሳችንን መጥራት ደረጃ የደረስንበት ያን ሁሉ ለመዳሰስ እሞክራለሁ። ይሄ ኢትዮጵያ የሚባለው ሀገር ሰው ቁጭ ብሎ ተማክሮ ተወያይቶ በፍቅር በመግባባት አንድ ላይ የተመሰረተ ሀገር ሳይሆን ሁላችንም እንደምናውቀው ከታሪክም ካለፉት ታሪክ እንደምንረዳው በጉልበት የተመሰረተ ሀገር መሆኑን ነው። ይህችን ነገር ትንሽ ለመዳሰስ እሞክራለሁ። አድማጮቼ በተቻለ መጠን አማርኛ የሚናገሩትን ጭቁን ብሔረሰቦች የወላይታ፣ የሲዳማ፣ የከምባታ፣ የሃዲያ፣ የኮንሶ፣ የጋሙ፣ የጎፋ ሌሎችም የጉራጌ ብሔረሰቦችን ከዛም ተርፎ የሶማሌ የሌሎችንም ብሔረሰቦች ጓደኞች ካሏችሁ አደራችሁን እንድትጋብዙ ላለሁ። ይህን ነገር መናገር ያበቃኝ ብዙውን ጊዜ በኦሮምኛ ነው የምናገረው። ነገር ግን ሀገራችን ውስጥ ያለው ሁኔታ በጣም አሳሳቢ እየሆነ ስለመጣና ይሄ ከዚህ መረዳዳት ስላለብን እኛም ደግሞ ይሄን ኦሮሞ እንደ ኦሮሞ ታጋይ የኔን ሐሳብ ከናንተ ጋር ማጋራት ስላለብኝ በተቻለኝ መጠን የግሌን ሐሳብ የድርጅት ሳይሆን የማንም ቡድን ሳይሆን የራሴን ሐሳብ ከናንተ ጋር መጋራት ስለምፈልግ ነው። ይህን ለመናገር ትንሽ ወደኋላ ዞር ብለን መቃኘት አለብን ነው የሚለው። ምንድነው? ለምንድነው? እንዴት ነው የተያዝነው? እንዴት ነው በዚህ ደረጃ የደረስነው ሲባል ነካ ነካ አድርጌ ነው የሚሄደው። ብዙ ወደኋላ መሄድ አልፈልግም። ቢኮዝ ሁላችን እናውቃለን፣ አዲስ ነገር የለም። በ1800 በፈረንጅ አቆጣጠር በመጨረሻ አካባቢ ምኒልክ በቤርሊን ኮንፈረንስ ላይ እንዴት መሳሪያ እንዳገኘ እንዴት ወደ ሳውዝ ወደ ተባለው ወደ ኦሮሚያ እና ወደ ከኛ በታች ላሉት ወደ ሳውዝ ያሉት ብሔር ብሔረሰቦችን እንደያዘ ታሪክ የሚናገረው ነው። እኔ ዛሬ የጀመርኩት አይደለም። ነገር ግን በዛን ጊዜ የነበሩት ሬዚስታንስ በኦሮሞና በወላይታ በሲዳማ በተያዙት ብሔር ብሔረሰቦች በአማራ በላይነት የተደረገውን ዘመቻ የደረሰውን እልቂትና መያዝና በአማራ ገዢ መደብ ቅኝ ስር መውደቃችን በነፍጠኛ ኃይል ቅኝ ስር መውደቃችን ነው ለዚህ ያበቃን ነው የሚለው። ኢትዮጵያ ተነጋግረን ተወያይተን የመጣች ሀገር ሳትሆን በጉልበት የመጣ ሀገር ነው። ስለዚህ እኛ በዚያን ዘመን አንድ ላይ የተያዝነው ሰዎች የተያዝነው ብሔር ብሔረሰቦች አንዳንዴም ደግሞ አንድ ላይ መተን መነጋገርና ከዚህ ማጥ ውስጥ እንዴት እንደምንወጣ ካልተነጋገርን የትም መድረስ አንችልም። ስለዚህ ነው እንግዲህ ከ1800 ክፍለ ዘመን መጨረሻው አካባቢ የተያዘው ቡድን
እኔ የጠቀስኳቸው ብሔር ብሔረሰቦችን አጠቃሎ አፋርን፣ ሶማሌንም ሌሎችንም ጉሙዝና ቤኒሻንጉል እንዴት እንደተያዙ እናውቃለን። እዛ ውስጥ መግባት አልፈልግም። ነገር ግን ዲኮሎናይዜሽን ሲጀመር በሴኮንድ ወርልድ ዎር በሁለተኛው ዓለም ጦርነት ጊዜ ዲኮሎናይዜሽን ሲጀመር ብዙ አፍሪካ ሀገሮች በቅኝ ከያዟቸው ሀገሮች ነፃነታቸውን ሲያውጁ ኢትዮጵያ የተባለችው ሀገር ለተያዙት ብሔረሰቦች ነፃነት መስጠት አልፈለገችም። የኛም ትግል ለዛ አላበቃንም። ያ ጭቆና እንደቀጠለ ሆኖ እስከ መቼ ድረስ ይመጣል? እስከ 1953 ዓመተ ምህረት ከጨቋኝ መደቦች መሃል የተፈጠሩት አንዳንድ የዲሞክራሲ አስተሳሰብ ያላቸው ይሄ ጭቆና መቀጠል እንደማይችል፣ ይሄ ጭቆና ከቀጠለ የራሳቸውን ስታተስ የራሳቸውን አገዛዝ ስለምንሄድ አትሊስት ሌላው ብቅር ወደ ዲሞክራሲ እንሻገራለን በማለት በ1953 አካባቢ እነ ገርማሜ ነዋይና እነ መንግስቱ ነዋይ ተነስተው የፊውዳሉን መደብ እንዴት እንደመቱ እናውቃለን። ገርማሜ ነዋይ ይሄን ሐሳብ ያመጣው ከራሻ ጋር ራሻ ስለተማረና የኮሙኒስት አስተሳሰብ ስለነበረው በተቻለ መጠን ወደ ዲሞክራሲ ካልሄደ ይሄ የአማራ አገዛዝ የአማራ የበላይነት በኢትዮጵያ ስም የደቡብ ብሔረሰቦችን መጨቆን ሁኔታ መቀጠል አይችልም። ይሄ ከፈረሰ ደግሞ እኛም እንጠፋለን ከሚል አስተሳሰብ ተነስቶ ከመንግስቱ ጋር መንግስቱ ነዋይ ከወንድሙ ጋር በመነጋገር ይሄን ግርግር አነሳ። በ1953 በኢትዮጵያ አቆጣጠር ያ በክብር ዘበኞችና በጦር ሰራዊት መሃል በተደረገው ግርግር አለመግባባት ከሸፈ። ግን አንድ ነገር አትርፈናል። በጣም ከባድ ቁንጮ የሆኑትን ባላባቶች፣ መሳፍንቶች፣ መኳንንቶች፣ ራሶች፣ ደጃዝማቾች ብዙዎቹ ተመተዋል። በዛን ሰዓት በጣም ቁንጮዎቹ ተመተዋል። ነገር ግን በወታደሮቹ መካከል በነበረው አለመስማማት ምንድነው የደረሰው? በዛ አለመስማማት ኃይለ ሥላሴ መጥቶ እንደገና ዙፋኑን ያዘ። እነ መንግስቱ እነ ገርማሜ ነዋይ ሌሎቹም ጦር ሰራዊቶች ከክብር ዘበኞቹም ከነሱ ጋር የተባበሩት በሙሉ ተመቱ። ያ አለፈ። መጣን። ያን አልፈን ስንመጣ ምን ተጀመረ? የተማሪዎች እንቅስቃሴ ተጀመረ። በነገበየው ፍርሳ መሬት ላራሹ በሚል እንቅስቃሴ ሲጀመር እነ ባሮ ቱምሳ ሲጨመሩበት ሌሎቹም ከአማራ እና ከሌሎች ብሔር ብሔረሰቦችም እንደዚሁ እየተጨመሩ የተማሪ እንቅስቃሴ መሬት ላራሹ የሚባለው ነገር በጣም እየተፋፋመ መጣ። በጣም እየተፋፋመ ሲመጣ ብዙ ሰዎች ሲያልቁ፣ በተለይ ተማሪዎች እነ ጥላሁን ግዛው እነ ዋለልኝ መኮንን እነ ማርታ ሌሎቹም ደግሞ ከወላይታ የታወቀው እነ ሰለሞን ዋዳ በዚህ ጊዜ ነው የተሰዉት። ከዛም በኋላ እነ ቦማ እነ ሀዌቱ እነሱ በሙሉ በአመራር ደረጃ ከኦሮሞ ቡድን የቀጠሉበት ጊዜ ይታያል። ያ ሁሉ ሆኖ ይሄ የኃይለ ሥላሴ መንግስት በቀላሉ መውደቅ አልቻለም። ነገር ግን ይሄ የወሎ ረሃብና የተማሪ እንቅስቃሴ በጣም እየተጠናከረ ሲመጣ በ1966 ዓመተ ምህረት የኃይለ ሥላሴ መንግስት ወደቀ። የኃይለ ሥላሴ መንግስት ሲወድቅ ማን ነው የመጣው? ተማሪ ምንም ነገር አልነበረውም፣ ድርጅት አልነበረም። የታጠቀው የተደራጀው የነበረው ኃይል የነበረው የወታደራዊ መንግስት ስለነበረ ዘለው ማንቁርቱን ያዙ። ኃይለ ሥላሴ እንደወረደ ወታደራዊ መንግስት ታወጀ። እዛን ዕለት እዛ ነበር። ኃይለ ሥላሴን እስከ ከርቸሌ ድረስ ወስደን ስንመለስ ተማሪ መንገድ ላይ ነው እየተመለሰ ያለ ነው። ኃይለ ሥላሴ መንግስት የህዝባዊ መንግስት ይቋቋም የሚል እንትን ተጀመረ፣ ረብሻ ተጀመረ። በዛን ጊዜ ነው እንግዲህ ያ
በዛን ግርግር ተጠቅመው ውጪ የነበሩት ፖለቲከኞች መግባት ጀመሩ። እንደገና ደግሞ መለያየት ተጀመረ። በኤሊቶች መሃል ትልቅ ረብሻ ተጀመረ። በዚህ ጭቅጭቅ ቀጠለ። መንግስቱ ኃይለማርያም ወደ አረመኔነት ተቀየረ። ኢሃፓ፣ መኢሶን፣ ኢማለድ ምናምን የሁሉ ድርጅቶች ተፈጠረ። ያ ሁሉ ሲሆን እስካሁን ድረስ እስከዛ ጊዜ ድረስ የብሔር ብሔረሰብን ጥያቄ መስማትም አይፈልጉም። በተለይ በቤተ መንግስት አካባቢ ያደጉት የነፍጠኛ ልጆች በተቻለ መጠን የመንግስቱን ቁንጮ በመያዝ ያን መልስ መስጠት ስላልፈለጉ እነባሮ እጫት ብሎ በማቋቋም የኢትዮጵያ ጭቁን ብሔረሰቦች ብሎ በማቋቋም የሳውዝ አካባቢ ያሉት የወላይታ፣ የሲዳማ፣ የሃዲያ፣ የከምባታውን አሰባሰቡና በባሮ ቱምሳ መሪነት ይሄ እጫት ሲቋቋም ደርግ እንዲያውም የባሰ ጭቅጭቅ ፈጠረ፣ ረብሻ ተፈጠረ። ከዛ በኋላ እንግዲህ ያው እንደምታውቁት ኦኔግ ኦሮሞ ነጻነት ግንባር ሲፈጠር በዛን ጊዜ ነው የተቀላቀልነው። ምንም አይነት መብትሄ ስለሌለ መብትሄ ምንም አይነት ስላልነበረ የነበረው መብትሄ መንግስቱ ኃይለማርያምም የብሔር ብሔረሰቦችን መልስ መስጠት ስላልፈለገ አይ እንደዚህ አይሆንም፣ እኛ ትጥቅ ትግላችን መቀጠል አለብን አለና ወስነን ጫካ ስንገባ ከኛ ጋር በዚያን ጊዜ የሲዳማ ልጆች የሲዳማ ጓዶች ተነስተው ጫካ ገቡ እነሱ። ከዛም ደግሞ ከወላይታ ግሩፕ ጋር መነጋገር ጀመር። በተለይ ወላይታ ዛሬ አሁን ይህን የምታውቁት የምትሰሙት በዚያን ጊዜ የነበራችሁ ብዙ ጊዜ ስብሰባ አድርገን ቅንጅት ላይ ያለን ሳይሳካልን እኛ ከመሃል ከተማ ተያያዝን። ጓዶቻችን በረሃ ገቡ። በዛ ላይ ነው የቆመው። የሲዳማዎቹም በተቻላቸው መጠን ቀጠሉበት። ከሲዳማ ጓዶች ጋር ከነ ኃይለ ማርያም ከነ ጸሎቴ ጋር እስር ቤት አብረን ነበር። ይህን ታሪክ ያነሳሁት የኛ ትግል የብሔር ብሔረሰቦች ትግል የተያያዘ የተደጋገፈ የመጣ ነገር ነው። በብዛት አብረን ነው ብዙ ትግል ያሳለፍነው ለማለት ይችላል ማለት ነው። የሆነ ሆኖ ከመንግስቱ ነዋይ በኋላ መንግስቱ ኃይለማርያም መጣ። ከመንግስቱ ኃይለማርያም በኋላ ደግሞ የወያኔ አገዛዝ መጣ። የወያኔ አገዛዝም ሲመጣ የሆነ አይነት ተስፋ ብልጭታ ታይቶ ነበር በዚያን ጊዜ። ምክንያቱም ወያኔ የፌዴራል ሲስተምን ፌዴራል አሬንጅመንት እፈጥራለሁ ብሎ የላይን ሼሩን የአንበሳ ድርሻውንም ቢወስድ አትሊስት ሌላው ቢቀር የብሔር ብሔረሰቦች ዳር ድንበር መታወቅ፣ የቋንቋ መብት መገኘት፣ የባህል እድገት፣ ብዙ ነገሮች ማሻሻ ታይቶ ነበረ። የሆነ ሆኖ ወያኔም ብሩታሊቲ በጣም ብሩታል የሆነ ገቨርንመንት ስለሆነ የኦሮሞን መልስ አልመልስም ስላለ በመሃል ከተማ የአዲስ አበባ መስፋፋት የኦሮሞን ነጻነት መወሰን መገደብ የኦሮሞ መሪዎቹን የፖለቲካ አክቲቪስቶቹን ማሰር መግደል በጣም እየከፋ ስለመጣ አሁን የተባለው ለውጥ በምንድን ነው የመጣው? በኦሮሞ ቄሮ እንቅስቃሴ ያ ሁሉ ደም ፈሶ ነው የመጣው። በቀልድ የመጣ አይነት ነገር አይደለም። ከ5000 በላይ የኦሮሞ ቄሮች ደማቸውን አፍስሰው ነው ያመጡት። ይሄ እንድታወቅ ያስፈልጋል። ደማቸውን አፍስሶ ሲያመጡ ይሄ ሁሉ ሲመጣ አሁን ምንድነው እኛን መስለው የመጡት ግለሰቦች ከኛ ውስጥ የበቀሉት ከሃዲዎች በኦሮሞ ቄሮ የተገኘውን ድል አንስተው ለነፍጠኛ ልጆች አስረከቡ። ዛሬ ነፍጠኛ ልጆች የድሮውን የምኒልክ ስርዓት
የኢትዮጵያ ሉዓላዊነት የሚባለው ለመቀጠል ቆርጠው ታጥቀው ተደራጅተው ቀርበውልሃል። እኔ እንግዲህ ይሄን ጉዳይ ነው ለብሔር ብሔረሰቦች፣ ለወላይታ ጓዶች፣ ለሲዳማ ጓዶች፣ ለሃዲያ፣ ለአፋር፣ ለሶማሌ፣ ለጉራጌ፣ ለኮንሶ፣ ለሌሎቹ ብሔር ብሔረሰቦች፣ ለጋምቤላ ብሔረሰቦች ይሄ ጉዳይ መቅረብ አለበት። ይሄ ነገር ማወቅ አለባቸው። እነዚህ ሰዎች ዝም ብለን ካየናቸው ሊያጠፉን ነው የሚል አቋም ስላለኝ በዚህ ምክንያት ነው የተነሳው። ዛሬ ይሄን ሲል ምን ማለቴ ነው? አሁን አንድ ሀቅ ለማሳየት እሞክራለሁ። ይሄ ሀቅ የኢምፔሪያል ፓወርስ ከሰከንድ ወርልድ ዎር ጊዜ ጀምሮ በሁለተኛ ዓለም ጦርነት ጊዜ የጀመረው የኢምፔሪያል ፎርስ መፈራረስ፣ ኢምፔሪያሊስቶች መውደቅ፣ ኮሎኒ የነበሩት ሀገሮች ነፃ መውጣት እንደቀጠለ ሆኖ እኛ ሀገር ብቻ ነው የቀረው። አንድ እውነታ የታየው በዚያን ጊዜ ኮሎኒ ተይዞ በምንም ተአምር አይቀመጥም። ኢምፔሪያሎች የኤምፓየር አገሮች ህዝቦቹን በመጨቆን ብሔር ብሔረሰቦችን በመጨቆን በማፈን መቀጠል አይችሉም፣ ይፈርሳል። የኢትዮጵያ ኤምፓየር፣ የነፍጠኛው ኤምፓየር ሌሎችም እንደፈረሱ፣ የቱርክ ኤምፓየር እንደፈረሰ፣ የአሜሪካን ኤምፓየር እንደፈረሰ፣ የአውሮፓ ኤምፓየር፣ የእንግሊዝ ኤምፓየር እንደፈረሰ ይሄኛው እየተንገዳገደ ኦልሞስት አልቆለታል። የአማራው አገዛዝ፣ የአማራው ገዢ መደብ ኤምፓየር፣ የቁጫጭ አምባ የምኒልክ ዘር ኤምፓየር መጨረሻ ግብአት መሬቱ ተቃርቧል። ወደንም ጠላንም ለዚህ ግንባር ቀደም ሆኖ መዋጋት ላይ ያለው የኦሮሞ ነፃነት ግንባር ተዋጊ ነው። ይሄ በግልጽ እንዲታወቅ ያስፈልጋል። አንደኛ ነገር እኔ አሁን ለእናንተ ማሳየት የምፈልገው ነገር ኦሮሞ ለዚህ ብሔር ብሔረሰቦች በተለይ ለከምባታ፣ ለከምባታ፣ ለሃዲያ፣ ለወላይታ፣ ለጉራጌ ለዚህ ሁሉ በፈር ዞን ነው። በፈር ዞን ማለት ነው። በፈር ዞን ማለት የመከላከያ ድንጋይ መሸፈኛ እንደ ብርድ ልብስ ከልሎ የተቀመጠ ነው ኦሮሚያ ማለት ያን ሁሉ አቅፎ እንደ በፈር ዞን ነው አሁን ያለው። ምን ማለት ነው? ይቺን ነገር ለእናንተ ማሳየት ነው የምፈልገው። ይቺን ነገር እንድታዩልኝ ነው የምፈልገው። እዚህ ስዕሉን አዘጋጅቻለሁ እንድታዩ ነው የምፈልገው። ይሄን ነገር በደንብ በልብ አድርጋችሁ እንድታዩ። አትደውሉልኝ ባካችሁ፣ ባትደውሉልኝ ይሻላል። ይሄን ነገር እንድታዩልኝ ነው የምፈልገው። ይሄውላችሁ ይሄን ነገር ለእናንተ ማሳየት ነው የምፈልገው። አሁን ኦሮሚያ ይሄ ነው። ይሄ በአረንጓዴ ያረኩት በሙሉ ኦሮሚያ ነው። ኦሮሚያ በፈር ዞን ነው ሲል እንደ ብርድ ልብስ እንደዚህ አልብሶታል። ከዚህ ውጪ ያሉት አፋርና ሶማሌ ብቻ ነው። ሌላው ብሔር ብሔረሰብ በሙሉ እዚህ ውስጥ ነው ያለው። በዚህ ታቅፏል። ጉሙዝ ወይ ደግሞ ቤኒሻንጉል በዚህ በላይ አለ እንጂ ሌላው በሙሉ ይሄ ጉራጌ እዚህ ነው። ሶማሌ ማነው? ወላይታ ይሄ ነው። ሲዳማ ይሄ ነው። ኮንሶ ይሄ ነው። ማጂ፣ ገምቤላ ይሄ በሙሉ በኦሮሞ ታቅፏል። ምን ማለት ነው? ይሄ ማለት ይሄ ኢትዮጵያ የሚባለው ሀገር እንደዚህ ማለት ምንድን ነው? ይሄ ባፈር ዞን ነው። ለዚህ ህዝብ ባፈር ዞን ነው። ኦሮሚያ እንደ ባፈር ዞን ነው። ለምሳሌ ይሄ ባፈር ዞን ከተነሳ ለምሳሌ አንድ ምሳሌ ልስጣችሁ። አሁን ይሄ ባፈር ዞን ለማፍረስ ትልቅ ትግል ላይ ናቸው። ይሄ ትልቅ ትግል እዚህ መሃል አዲስ አበባ አለ። እነሱ አሁን ትግል ላይ ያሉት የአዲስ አበባን ማስተር ፕላን እያሰፉ
አማራን ከዚህ ጋር ከጉራጌ ጋር አገናኝቶ ኦሮሚያን ሰብሮ መውጣት ነው ፈልጉት። እቺን ሰብሮ መውጣት ትልቅ ትግል የተያያዙት አሁን እቺን ሰብሮ መውጣት ነው። እቺን ሰብሮ ለመውጣት ነው። እነዚህ የሚኒሊክ ርዝራዦች የኢትዮጵያ የድሮ ስርዓት ናፋቂዎች እንግዲህ ምንድነው የሚፈልጉት? እቺን ነገር ሰብሮ ኦሮሚያ ዌስት ኦሮሚያ እንደዚህ ይሄን መሰባበር ነው የሚፈልጉት። ይሄ ከተሰበረ የናንተ ባፈር ዞን ፍሪ አክሰስ ይኖራቸዋል። ወደዚህ አክሰስ አላቸው ማለት ነው። ይሄ አክሰስ ከተገኘ ኦሮሚያ ይዳከማል። ኦሮሚያን ያጠፋዋታል። ኦሮሚያን ካወደሙ በኋላ አሁን የተለሳለሰውን የወደቀውን ለመውደቅ መንገዳገድ ላይ ያለውን የሚኒሊክ እንትናውን ለመመለስ የሚኒሊክ ሰፋሪዎችን ስርዓት ለመመለስ በጣም ቀላል ነው የሚሆንላቸው። በጣም ቀላል ነው። ኦሮሚያ ከወደቀ የነሱ ግምቴ ነው። ኦሮሚያ ከወደቀ ሌሎች ብሔረሰቦችን መጨፍለቅና ማጥፋት በጣም ቀላል ብሎ ስለሚፈልጉ እኛ እንግዲህ እዛ ላይ መሟሟት አለብን። አንደኛ ኦሮሚያ እንዳለ መቆየት አለበት። ኦሮሚያ በተቻለ መጠን መዋጋት አለበት። በዚህ ውጊያ ላይ የእናንተን ትብብር ነው የምንጠይቀው። ምክንያቱም እድላችን ማለት እጣ ፋንታችን አንድ ነው። እንደገና በምኒልካውያን ስርዓት ስር ወድቀን ከመሰባበር መዳን የምንችለው አንድ ላይ ሆነን የኦሮሞ ነጻነት ግንባር ተዋጊዎች በእናንተ በኩል ሲያልፉ እየረዳችኋቸው በአንዳንድ ነገር እነሱን እየረዳችሁ አይዞ እያላችሁ እኛ አንድ ነን እያላችሁ ትብብራችሁን መግለጽ አለባችሁ። ይሄ ከሁላችን የሚጠበቅ ነው። አሁን ይሄ ኤምፓየር እየፈረሰ ነው። ይሄ ኤምፓየር በምንም ተአምር ማንም ሰው ሊያድን የሚችል ነገር የለም። አብይ የመጨረሻ የነሱ መሳያ ሆኖ የነሱ ክርስቶስ ሆኖ ወጥቷል። ይሄ ግን የሌለው ምንም አይነት በምንም ተአምር የአማራን ገዢ መደብ ኤምፓየር ማዳን አይችልም። ይሄ ታሪካዊ ሳይንሳዊ አካሄድ ነው። ሳይንሳዊ ነው። ይሄ በምንም ተአምር ሊሆን አይችልም። ምክንያቱም አንደኛ ነገር ኦሮሞው፣ ወላይታው፣ ሀዲያው፣ ሲዳማው፣ አፋሩ፣ ሶማሌው ጭቁን ብሔረሰቦች በሙሉ ነክተዋል። አሁን ቋንቋቸውን ቢያንስ በትግራይ እንትንም ይረገጡ እንጂ ቢያንስ ቋንቋውን ተጠቅሟል። አካባቢውን ድንበሩን ያውቃል። መብቱን ያውቃል። ባህሉን አይቷል። ስነ ጽሁፍ ጀምሯል። ይሄ የተጀመረውን የሚኒሊክ ቡችላዎች ዛሬ ተነስተው እዛ ቤተ መንግስት አካባቢ እየተሰባሰቡ ነው። እነማን ናቸው እነዚህ? እነዚህ የድሮ መንግስቱ ኃይለማርያም አማካሪ የነበሩት እነ ዳዊት ወልደ ጊዮርጊስ፣ እነ ካሳ ከበደ፣ እነ ሽመልስ ማዘንጊያ የድሮ የመንግስቱ ኃይለማርያም አማካሪ የነበሩት በሙሉ እየተሰባሰቡ ናቸው። የነፍጠኞች ልጆች እዛ እየተሰባሰቡ ናቸው። እኛ የኛን ህዝብ በመሸወድ ከኛ ያመለጡት ደግሞ ይሄ ከሃዲዎች ከነሱ ጋር እየተባበሩ ነው። ይሄ አይግርማችሁ። ከናንተም ውስጥ ከወላይታም ውስጥ ከሲዳማም ውስጥ ዛሬ ከአብይ ጋር የሚተባበር አይጠፋም። ነገር ግን እነሱ ለራሳቸው ለሆዳቸው ብቻ ነው እንጂ ለህዝባቸው እንዳልሆነ ልባቸው ያውቃል። የነሱ ልብ ያውቃል። አንድ ነገር ማሳሰብ የሚፈልገው ኤምፓየር በምንም ተአምር አንድ ላይ መቆየት አይችልም። ኤምፓየር የሚቆይ ቢሆን ኖሮ የራሻ ሶቪየት ዩኒየን መቆይ ይችል ነበር። አልተቻለም። ምክንያቱም ህዝቡ እየነቃ ሲሄድ፣ መብቱን መፈለግ ሲሄድ ይፈርሳል። በሶቪየት ዩኒየን ላይ የደረሰው ይሄ ነው። ዩጎዝላቪያ ቲቶ ጨፍልቆ ይዞ ያ ሁሉ ብሔረሰብ ጨፍልቆ ይዞ አልተሳካለትም፣ ፈረሰ። የኢትዮጵያ መፍረሱ
ተቃርቧል። በምንም ተአምር ይሄ አይድም። ምንም አይነት ኃይል ይሄን ማዳን የሚችል ፍጥረት በዚህ ዓለም ላይ የለም። መፍረሱ አይቀርም። እኛ ግን ይሄን ይፈርሳል ብለን እጃችንን አጣምረን ከመቀመጥ በተቻለን መጠን ከአሁኑ ኮሚኒኬሽን መጀመር አለብን። በፌደራል ደረጃ ፌደራሊዝም መልሰን እናምጣ፣ መብታችን ነው። ኮንፌዴሬሽን እናምጣ፣ መብታችን ነው። ነገር ግን በጣም ጠቃሚና በጣም መርሳት የሌለብን ሁላችን ነፃነታችን መጀመሪያ ማወጅ አለብን። የነዚህ ነፍጠኛ ኃይሎች፣ ገዳዮች፣ ጋንግስተሮች ከኛ አካባቢ፣ ከወላይታ አካባቢ፣ ከኦሮሚያ አካባቢ፣ ከሲዳማ አካባቢ፣ ከአፋር አካባቢ፣ ከሲዳትን አካባቢ፣ ከቤኒሻንጉል አካባቢ፣ ከሶማሊያ አካባቢ ተጠራርጎ መውጣት አለባቸው። እነሱ ከወጡ በኋላ ሶማሌም የራሱን መንግስት ካቋቋመ፣ ወላይታም ካቋቋመ፣ ሃዲያ ሁሉም ብሔር ብሔረሰብ የየራሳቸውን መንግስት ካቋቋሙ በኋላ በኮንፌዴሬሽን አንድ ላይ መተን መኖር ይችላለን። የባሮ ቱምሳ ሐሳብ እኛ ነፃነታችንን ካወጅ ኦኤልኤፍ መሰረት እኛ ነፃነታችንን ካገኘን ከፈለገን ሰው ጋር መኖር እንችላለን። በኮንፌዴሬሽን አብረን መኖር እንችላለን። ከተስማማን ሁላችን ሪሶርሳችንን አንድ ላይ አምጥተን በመከባበር በመስማማት አንድ ላይ መኖር እንችላለን። ይሄን የሚያግድ ምንም አይነት አይኖርም። ፍቅርን መመስረት የሚያግድ ምንም ነገር አይኖርም። እነዚህ ምኒልክ ስርዓት አቀንቃኞች በኃይል ተነስተዋል። ዛሬ አሁን ሄድን የሚባለው የአማራ ህዝብ ንቅናቄ የሚባለው ያቀረበውን ጥያቄዎች ተመልከቱ። አሁን እነሱ የሚለው አንድ ኢትዮጵያ መመስረት አለበት፣ አንድ ቋንቋ መመስረት አለበት፣ አንድ ባንዲራ ስር መውደቅ አለብን፣ አንቀጽ 39 መውጣት አለበት ብለው አንቀዋቸዋል። ምን ማለት ነው? ይሄ የነማን እንትን ነው? የነማን ፊሎሶፊና የነማን ሮድማፕ ነው? የነ ዳዊት ወልደ ጊዮርጊስ ፊሎሶፊ ነው። ዳዊት ወልደ ጊዮርጊስ ብዙ ጊዜ አቅርቧል ይህን ጥናት። አንድ ሀገር ኢትዮጵያ ሉዓላዊነትን ማስከበር አለብን። ዛሬ ከትላንት ወዲያ አብይ ስብሰባ ላይ ቀርቦ የሚናገሩ ይሄን ብቻ ነው፣ ሌላ ነገር አይናገርም። የኢትዮጵያ ሉዓላዊነት ላይ ቀልድ የለም ብሎ ሰው እንዴት እንደዚህ ብሎ ይናገራል? የብሔር ብሔረሰብ መብት መጠበቅ አለበት ብሎ ሳይናገር ይሄ ብሔር ብሔረሰብን የተባለውን እንደ ውሻ እንደ ሰው ሳይ ዘሎ መጥቶ ኢትዮጵያ ሉዓላዊነት ነው። እኔ ኢትዮጵያዊ አይደለሁም። ምንድነው ኢትዮጵያ ሉዓላዊነት? ለአንድ ወላይታ ለአንድ ሲዳማ ምንድነው ኢትዮጵያ? ለዋሉ አንድ ባንዲራ፣ አንድ ቋንቋ፣ አንድ ምን የሚባለው ምንድነው? ለኛ ምንም ነገር አይደለም። ምንም አታችመንት የለንም። የቋንቋ አታችመንት የለንም። የሳይኮሎጂ አታችመንት የለንም። ምንድነው ለኛ? እንግዲህ እኔ ትልቅ ነጥብ ብዬ ማስበው እኛ አንደኛ ነገር ማወቅ አለብን። ይሄ የዚህ ኤምፓየር የሚኒልካውያን ኤምፓየር እየተንገዳገደ በ1953 በመንግስቱ ነዋይ ግርግር ጊዜ ከዛ ጊዜ የተነሳ እየተንገዳገደ በተቻለ መጠን ዲሞክራቶች ነን የሚባሉ አማሮችም ተነስተው ቢሞክሩ አልተቻለም። ምክንያቱም ህዝቡ አይቀበልማ። በመንግስቱ ነዋይ ጊዜ ገርማሜ ነዋይ በጣም ጥሩ ሰው ነበር፣ ግን አልቻለም። በመንግስቱ ኃይለማርያም ጊዜም ደግሞ መንግስቱ ሳይመጣ በፊት በኃይለ ሥላሴ ጊዜ ደጃዝማች ማነው እንዳልካቸው አባቱን ረሳው፣ ግን የደጃዝማች እንዳልካቸው የነሱ የቤተ መንግስት ሰው ነው፣ የልዑላውያን ቤተሰብ ነው። እሱ በዌስተርን ዴሞክራሲ ማስተዳደር አለብን ብሎ ለአንድ ሳምንቱ ነው የገዛው። አልቻለም፣ ወደቀ እሱም። ምክንያቱም እነዚህ በፊውዳል ሜንታሊቲ ዋደው ኋላ ቀር የባሪያ ስርዓት፣ የጌታና ባሪያ ስርዓት ጭንቅላታቸው በዚህ የተበጠበጠና በምንም ተአምር ፕሮግሬሲቭ የሆነ
አይዲያ መቀበል የማይችሉ ሌሎቹን ህዝብ ብሔር ብሔረሰብ እንደ ውሻ ስለሚያዩ እንደ በታች ስለሚያዩ በምንም ተአምር ከእኛ ጋር እኛ በእኩልነት ኮምፕሮማይዝ ማድረግ አይፈልጉም። አሁን ዛሬ ኢትዮጵያ ሉዓላዊነት ድርድር የለም ማለት ምን ማለት ነው? ምን ማለት ነው? እንደዚህ ማለት ኢትዮጵያ አንድነት ነው የሚቀበለው። የብሔር መብት አይቀድምም። አሁን እኔ ኢትዮጵያ ጋር መኖር አልፈልግም ካልኩ ያው ጥይት ግንባሬ ውስጥ ነው የሚገባው ማለት ነው። የሱ ሎጂክ ይሄ ነው፣ እንዲገባቸው ነው የምፈልገው። ስለዚህ እነዚህ ሰዎች የሚፈልጉት እኛን እንደ ባሪያ ገዝተው ለመኖር ነው። እኛን ተጭነው ለመኖር ነው። ለዚህ ነው እነዚህ በሙሉ አሁን ዛሬ ቤተ መንግስት አካባቢ ደፍተራዎቹ ሳይቀር ምኖቹ እየተሰባሰቡ የሚያጨበጭቡት ተመልከቱ። አሁን በዛ ሀገር በጣም የሚያሳዝናቸው ነገር በምኒልክ ጊዜም በደፍተራ ነው የተገዛ ነው። ይሄ ጠንቋይና ምናምን በኃይለ ሥላሴ ጊዜ ደፍተራና ጠንቋይ ህግ የሚመነጨው ከምንድን ነው የሚሉት የደፍተራ የቤተ መቅደስ ፊሎሶፊ ውስጥ እየተሳበ ነው ህግ የሚሰራው። በመንግስቱ ኃይለማርያም ጊዜ ጠንቋዮች ናቸው የሚመሩት። የነ ደጃዝማች ከበደ ነው ጠንቋይ ነው እኮ ጠንቋይ በጠንቋይ ሲመራ የነበረ ነው መንግስቱ ኃይለማርያም። እኔ ታሪኩን ስለማቅ ነው። እነዚህ ጠንቋዮች የሚኒሊክ ቤት ልጆች፣ የቁጫጭ አምባ አርበኞች እና የቅንብቢት አርበኞች እስከ መቼ ድረስ ነው እኛን እንደ ባሪያ እየገዙ ሊኖሩ የሚችሉት? እኛስ እስከ መቼ ድረስ ይሄን አላው እናደርጋለን? ይሄን እንፈቅዳለን? ይሄን ቁጭ ብለን ሁላችን መነጋገር አለብን። ፖሲቢሊቲ ሪሶርሱ የኛ፣ ሀገሩ የኛ፣ ምርቱ የኛ። ትንሽ ሀገር ምን እዚህ ግብ ማትባል ሀገር ተነስታ የኛም በላይነት ተቀበሉ ማለት ለኛስ ውርደት አይደለም? አናፍርበትም? ምን ብለን አንገታችንን ቀና አድርገን እንሄዳለን? እነዚህ ወረበሎችን ዝም ብለን እንደዚህ ስናይ ምን ይሰማቸዋል? የወላይታ ጓዶች ስንት ነገር እንዳለፍን ማስታወስ እከሌ ማለት አልፈልግም። እዚህ ላይ ይሄን ቪዲዮ ስታዩ ታስታውሳላችሁ። የሲዳማ ጓዶች ታስታውሳላችሁ። ነገር ግን ዛሬ እንደዚህ ተበታትነን እነዚህ ማሸነፍ እንችላለን? አስቸጋሪ ነው። ግን ኦሮሞ ግንባር ቀደምነቱን ወስዷል። ከወቦ የኦሮሞ ሰራዊት ወቦ የሚባለው ወቦ ማለት የኦሮሞ ተዋጊ ማለት ነው። ሽምቅ ተዋጊ በነ ጃልመሮ ሰኚ ጎልቾ ኤንጌ እና በሌሎችም እንደዚህ የሚመራው በጣም በተጠናከረ ሁኔታ እየተዋጋ ነው። ይሄን ማገዝ አለብን። እንድታግዙን እንፈልጋለን። ሌላው ብቀር በሞራል ድጋፍ እንድሰጡ፣ የነዚህን ከበሮ የነሱን ከበርቻቻ እንዳትሰሙ። የነዚህ አገር ይፋ እያፈረሱ የማን አገር ነው የሚፈርሰው? በኦሮሚያና በሳውዝ እኮ ነው የሚኖሩት እነዚህ ሰዎች። አሁን ለምሳሌ ትግራይን ተመልከቱ። ትግራይ ነፃነቱን አውጆ ቁጭ ብሏል። ማን ይጠይቀዋል? አሁን ዛሬ ተመልከቱ። ሌላው ቦታ አማራ ውስጥ ጠበንጃ እንደዚህ እየተኮሰ ነው መንገድ ላይ የሚሄደው። ተኩስ ያለው ሰው ማለቅ ያለው ኦሮሚያ ውስጥ ብቻ ነው። ለምንድን ነው የምትታጠቁት? ለምንድን ነው እኛ ሰዎች አይደለንም? አማራው መንገድ ላይ ጎጃም፣ ጎንደር ውስጥ ከተማ ውስጥ እየተኮሰ ሲሄድ እኛ ጠበንጃ ማንይዝበት ምክንያት አለ? ትግራይ ውስጥ ጠበንጃ ይዘው መድፍ መሽገው መድፍና መትረየዝ ይዘው ታንክ ይዘው ሲቀመጡ እነሱን ቻሌንጅ ሳያደርጉ ኦሮሞን መጥተው ፍታ የሚሉበት ምን ምክንያት አላቸው? ምን መብት አላቸው? በእኛ መሬት ላይ እኛን እንደዚህ መጥተው። ስለዚህ እነዚህም ባለጌዎች በደንብ በኃይል ተባብረን ካልተነሳን ዋጋ የለውም። ሌላው መጨረሻ ላይ የሚለው ማለት የምፈልገው መጀመሪያም የተያዝነው እኛ ጠበንጃ ስለሌለን ነው። ጦና ምን ያህል እንደተዋጋ
ታስታውሳላችሁ። አርሲ ምን ያህል እንደተዋጋ ታስታውሳላችሁ። ሐረርጌ፣ ወለጋ፣ ሸዋ ምን ያህል እንደተዋጉ ይሄን የአማራ አገዛዝ የነፍጠኞችን አገዛዝ አንቀበልም ብለው ምን ያህል እንደተዋጉ ታስታውሳላችሁ። ለምንድን ነው የተሸነፍነው? እኛ የምንዋጋው በጦር እና በፈረስ ብቻ ነበር። ነገር ግን እነሱ የሚዋጉት በአውሮፓውያን ተደግፈው በጠበንጃ ነው የተዋጉት። ዛሬ ሲዳማ ጠበንጃ አለው፣ ወላይታ ጠበንጃ አለው፣ ከምባታ አለው፣ ሀዲያ አለው፣ ሱማሌ አለው፣ አፋር አለው። የለውም። ማን ነው ያለው? አማራውና ትግሬ ብቻ ነው ያለው። ትግሬ ራሱን ተከራክሯል። አማራው የድሮ ጋሪዘን ሲቲ ውስጥ እስከ አፍንጫው ድረስ ታጥቆ ቁጭ ብሏል። ነፍጠኛው ማለት ነው። ነፍጠኛው ጋሪሰን ሲቲ የተባለው ድሮ የሰፈር ነፍጠኞች ሰፈር የነበረው ለምሳሌ ሲዳሞ ውስጥ እንውሰድ፣ አዋሳ በል፣ ይርጋ ጨፌ በል፣ ይርጋ አለም በል፣ አርሲ ውስጥ ደግሞ ማነው ሻሸመኔ በል፣ አሰላ በል፣ ሐረርጌ ውስጥ ሐረር በል፣ ድሬዳዋ በል፣ ወለጋ ውስጥ ነቀምት በል፣ ሌላ ደምቢዶሎ በል፣ ሌላም ደግሞ ሸዋ ውስጥም እንደዚሁ ደግሞ አርሲ ኢሉባቦር ውስጥ እንደዚሁ ጎሬ መቱ ውስጥ ተመልከት። እነዚህ ሰዎች እስከ አፍንጫቸው ድረስ ታጥቋል። ወገኖቼ ይሄ ነገር ይግባችሁ። ዛሬስ አለን እኛ ልክ በዛን ጊዜ እንደተዋጉን ዛሬ ታንክና አውሮፕላን ታጥቋል። እነዚህ ወደ ከምባታ ወደ ሀዲያ ወደ ሲዳማ ቢዘምቱ ማን ነው የሚከላከለው? በጦር ብቻ ነው ያለው። ባዶ እጅህን ነው ያለው። በምን ልትከላከል ነው? በምንም ተአምር ልትከላከል አትችልም። ስለዚህ አሁን ዛሬ የታጠቀው የኦሮሞ ቡድን ሽምቅ ተዋጊ ስላለ ከሱ ጋር እንድትተባበሩ በተቻላችሁ መጠን ደግሞ ጠበንጃ ገዝታችሁ አፍንጫቸውን እየመታችሁ ከከተማ ውስጥ እንድትዘርፉ ራሳችሁን እንድታስታጥቁ እነዚህ የምኒልክን ዘመን መልሰን እናመጣለን የሚሉ ወረበሎች በቤተ መንግስት አካባቢ የተሰባሰቡትን ወረበሎችን ልክ ማስገባት አለብን። የምኒልክን ሬሳ አውጥቶ ሐውልት እየሰራ የማያፍር ፍጥረት ሀፍረት የሌላቸው ሰዎች ምንም አይነት ኮምፕሮማይዝ የማያርጉ ሲቪሊዜሽን የማይገባቸው በደፍተራና በጠንቋይ የሚመሩ ፍጥረቶች ናቸው እዛ ዓለም ውስጥ የበሉት። ከነዚህ ጋር መኖር እንችላለን? በምንም ተአምር መኖር አንችልም። በምንም ተአምር ከነዚህ ሰዎች ጋር መኖር አንችልም። ስለዚህ ወገኖቼ እኔ የሚመክራችሁ አንደኛ ትጥቅ መታጠቅ አለባችሁ። ታጥቆ ከሚዋጋው ከኦሮሞ ነፃነት ግንባር ጋር ማበር አለባችሁ። ይሄ ሳንወድ ኤምፓየሩ መፍረሱ አይቀርም። ኤምፓየሩ ፈርሶ መጨረሻ ላይ ችግር እንዳይመጣብን ከአሁኑ የመንግስት አይነት ቢጤ ማዘጋጀት አለብን። መወያየት አለብን። አንድ ጋር መገናኘት፣ ኤሊቱ መገናኘት አለበት፣ ተማሪው መገናኘት አለበት። በተቻለ መጠን በየቤታችን መነጋገር አለብን። ይሄ ብቻ ነው የሚያዋጣን ወገኖቼ። ሌላ ነገር የሚያዋጣን ነገር የለም። ምንም አይነት ምርጫ የለንም። ይሄ አብይ ግልጽ አድርጎ ተናግሮታል። እሱ የሚለው እኔ እስካለው ኢትዮጵያ ሉዓላዊነት ወደ ኋላ አይመለስም። ምን ማለት ነው ወገኖቼ? ምን ማለት ነው ይሄ? አንድ ላይ የሚያኗኑር ነው ይሄ? አንድ ላይ ለመኖር ህዝቡን ሰላም መጠበቅ የሚፈልግ አይነት ሰው ነው ይሄን የምናገረው? በምንም ተአምር ይሄን ጃጅመንት ይሄን ፍርድ ለህሊናችሁ ነው የምተው፣ ለህሊናችሁ ነው የምተው። ይሄን ቁጭ ብለን ተወያይተን በተቻለ መጠን ትጥቃችንን መታጠቅ፣ መዘጋጀት፣ መደራጀት አለብን፣ መታጠቅ አለብን። በተቻለ መጠን ይሄን የቅንብብትና የቆጫጫምባ ወንበዴዎችን ልክ ማስገባት አለብን። ይሄ ብቻ ነው የሚያዋጣን። ምንም አይነት ተአምር እነሱ መስማማት የሚባል ውይይት የሚባል ምንም ነገር አይገባቸውም። ጠበንጃ ነው ያመጣቸው፣ በጠበንጃ ነው የሰበሩን። እኛም ጠበንጃ ታጥቀን እነሱ መስበር አለብን። ይሄ ብቻ ነው የሚያዋጣን። ሌላ የሚያዋጣን ተአምር የለም። ጸሎት እናደርጋለን። አዎ እግዚአብሔር ደግሞ ይረዳናል ወገኖች።
እግዚአብሔርም ለራሱ የሚከላከለውን ሰው ለራሱ መብት የሚቆመውን ሰው ነው የሚከላከለው። እግዚአብሔር ለራስህ ካልቆምክ ላንተ ሊቆምልህ አይችልም። ለራስህ መብት ካልቆምክ ላንተ ሊቆምልህ አይችልም። ላንተ ሊቆም የሚችለው ላንተ አጋዥና አጋር ሊሆን የሚችለው አንተ ራስህን ተነስተህ ለራስህ ከቆምክ ነው። እግዚአብሔር ጠንካራውን ነው የሚወደው። እግዚአብሔር ጠንካራን ሰው ነው የሚወደው። እኛም እንደማንም ሰው አገር ሰጥቶናል፣ መሬት ሰጥቶናል፣ ቋንቋ ሰጥቶናል፣ ምድር ሰጥቶናል። የመኖር መብት አለን። እግዚአብሔር ለዚህ ነው የሚረዳን። ግን ትንሽ ጭንቅላታችንን መጠቀም ብቻ ነው የቀረን። ያቺን ጭንቅላታችን መነቅነቅ አለብን፣ መነሳት አለብን። በዚህ አይነት ሁኔታ መቀጠል እንችላለን የሚለውን በተቻለ መጠን መነጋገር ያለብን። የዛሬ ንግግሬ ምንድን ነው? ኤምፓየሩ ይፈርሳል። የኢትዮጵያ ኤምፓየር ይፈርሳል። ወደዳችሁም ጠላችሁ ይሄ ኤምፓየር መፍረሱ ነው። ከኤምፓየሩ መፍረስ በስተጀርባ የሚመጣው ችግር ነው የሚያሳስበኝ። ያ እኛን እንዳባሉን ብሔር ብሔረሰቦቹን አባልተው ከመሃል መጥቶ ደግሞ እንደገና ወደ ቦታቸው እንዳይመለሱ ያን በተቻላችሁ መጠን በተለይ አማርኛ መናገር የምትችሉት የኦሮሞ ልጆች በተቻላችሁ መጠን ከከምባታው፣ ከሃዲያው፣ ከሲዳማው ጋር መነጋገር ካሁኑ መጀመር አለባችሁ። እነሱ ጋር መነጋገር፣ መቀራረብ። ትንሽ ሆነን በዚያን ጊዜ በጣም ትንሽ ሆነን ኦኔግ ሲመሰረት ያን ሁሉ ህዝብ ቀስቅሰን ተገናኝተን ከነሱ ጋር መነጋገር የጀመርነው ዛሬ በሚሊዮን የፈለሰው የኦሮሞ ካድሬ እንዴት ያቅተዋል? ስለዚህ እነዚህ ወገኖቻችን ናቸው። የኩሽ ልጆች ናቸው። አንድ ነው ደማችን፣ መሰረታችን አንድ ነው። ስለዚህ ከነሱ ጋር ተነጋግረን በተቻለ መጠን አንድ ላይ እንድንመጣና እነዚህን አረመኔዎች እነዚህን ገዳዮችን ከሀገራችንን ማስወጣት አለብን። ከእናት ሀገራችን ማስወጣት አለብን። አንድ ላይ በሰላም እንኑር ከተባለ እነዚህን ካላስወገድ መኖር እንደማንችል ለማሳሰብ ይፈልጋለሁ። ወገኖቼ ዛሬው ነው ቀኑ ዛሬ ነው። ነገ ተነገ ወዲያ የሚባል ነገር አይደለም። ይሄ ኤምፓየር ከፈረሰ በኋላ ወደ ሲቪል ዎር ሄደን ከዛ በኋላ የሚመጣው ነገር አይታወቅም። ከዛሬ ጀምረን ከተነጋገርን ግን ከዛሬ ጀምረን በተቻለ መጠን የሚመጣብንን ነገር ገምግመን ቁጭ ብለን ገምግመን መሃላችን ተነጋግረን ምን የመሰለች የሆርን ኦፍ አፍሪካ ኮንፌደሬሲ ፈጥረን አንድ ላይ መኖር እንችላለን። በዲሞክራሲ አብረን መኖር እንችላለን። ዲሞክራሲ የሚመጣው ከኤምፓየር መፍረስ በኋላ ነው። በዓለም ታሪክ ውስጥ ኤምፓየር ወደ ዲሞክራሲ ተለውጦ አያውቅም። ኤምፓየር በሰላም ፈርሶ አያውቅም። ኤምፓየር ዝም ብሎ አይደለም ተንገዳግዶ የሚሄደው። ግፊት ያስፈልጋል። ግፊቱ ይሄው ነው። ፈረሱም ይሄው፣ ሜዳውም ይሄው። ስለዚህ በእኛ በኩል ጀምረናል። የኦሮሞ ልጆችም ታጥቀው ተነስተዋል። እነዚህ የኦሮሞ ጎረምሶችን የኦሮሞ ጀግናዎች ጋር መተባበር አለብን። ከነሱ ጋር ሆነን እናንተም ተባብራችሁ ተነስታችሁ የሲዳማም ልጆች፣ የወላይታም ልጆች፣ የሃዲያ፣ የከምባታ፣ የጉራጌ በዚህ በሳውዝ በኩል የኮንሶ ሁሉም ሰው ትብብር ነው የሚጠይቀው ወገኖቼ። ስለዚህ ይህን ለመጠየቅ ነው የመጣሁት። እግዚአብሔር ይባርካችሁ። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ይሄው ነው የዛሬ መልእክት። በተቻለ መጠን ለማስተላለፍ ሞክሩ። ለወገኖቻችሁ፣ ለጓደኞቻችሁ እያስተላለፋችሁ በመካከላችሁ ይሄን ንግግር ማስፋፋት አለብን። በተቻለ መጠን ኮንታክት መፍጠር አለብን። በፌስቡክ በምን በተቻለ መጠን በፍጥነት ንግግር ካሁኑ መጀመር አለብን። ስለዚህ በጣም አመሰግናችኋለሁ። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ።